ሰላም ወደዚህ ቻናል ተከታታይ በጣም አሪፍና ምርጥ ቪዲዮ ይዤላችሁ መጥቻለሁኝ። ትክክለኛ የኢሜል አካውንት አከፋፈት እንዴት አድርገን ነው አንድን ኢሜል አካውንት በትክክለኛ መንገድ ክሬት ማድረግ የምንችለው? ኢሜል አካውንትን ተጠቅመን ሶሻል ሚዲያ እነ ፕሌይ ስቶርን፣ ፌስቡክን፣ ዩቲዩብን፣ ቲክቶክን የተለያዩ ነገሮችን መክፈት እንችላለን። እንዲሁም ደግሞ የተለያዩ ዳታዎችን ለረጅም ዓመታት እዛ ላይ ማስቀመጥ እንችላለን። ጥንቃቄ ያስፈልጋል። እንዲሁም ሴኩርድ በሆነ መልኩ መክፈት ይኖርብናል ማለት ነው። በጣም በቀላል መንገድ አብረን የምናየው ይሆናል። ትክክለኛ የኢሜል አካውንት አከፋፈት እስከ መጨረሻው አብራችሁን ቆዩ እያልኳችሁ እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቺኔ ሰብስክራይብ በተን መጫን እንዳረሱ፣ እንዲሁም ደግሞ ላይክ፣ ሼር ለጓደኞቻችሁ በማድረግ እስከ ፍጻሜው አብራችሁን ቆዩ እያልኳችሁ ቀጥታ ወደ ሴቲንግ በመሄድ እንዴት አድርገን ትክክለኛ ኢሜል ወይም ደግሞ ጂሜል አካውንት መክፈት እንደምንችል አብረን የምናይ ይሆናል። ወደ ጉግል ወይም ወደ ሴቲንግ እንሄዳለን። ሴቲንግ የሚል ስልካችን ላይ ያለ ሴቲንግን በመጫን ወደ ሴቲንግ እንገባለን። ልክ ሴቲንግ ላይ ከገባን በኋላ የሁላችሁም ስልክ ላይ የሁላችሁም ሴቲንግ ላይ አካውንት የሚል እናገኛለን። ወደታች ሸርተት በማድረግ ሸርተት ወደታች ስናደርግ አካውንት ኤንድ ባክአፕ የሚል እናገኛለን። አካውንት ኤንድ ባክአፕ የሚለውን በመጫን የሁላችሁም ስልክ ላይ እንግዲህ አካውንት ኤንድ ባክአፕ የሚል እዚህ ጋር ታገኛላችሁ። እሱም በመጫን ወደፊት እንሄዳለን። ልክ ወደፊት ስንሄድ አካውንት ኤንድ ባክአፕ ስር ማኔጅ አካውንትስ የሚል እናገኛለን። አጌን ማኔጅ አካውንት የሚለውን በመጫን ወደሚቀጥለው ስቴፕ እንሄዳለን ማለት ነው። ማኔጅ አካውንትን ተጭነን ወደታች በመሄድ ሌላ ኢሜል ካላችሁ ሁለተኛ ሶስተኛ መደጋገም ትችላላችሁ፣ መጠቀም ትችላላችሁ። ያ ማለት ለሁለት ቲክቶክ አካውንት፣ ለሶስት ቲክቶክ አካውንት ወይም ደግሞ ለተለያየ ዩቲዩብ አካውንት አድ አካውንት የሚል በፕላስ አይከን እናገኛለን። አድ አካውንት የሚለውን በመጫን ወደሚቀጥለው ስቴፕ እንሄዳለን። አድ አካውንትን ልክ ተጭነን ወደፊት ስንሄድ እዚህ ጋር የተለያየ ነገር ያመጣልናል። ከዛ ውስጥ ጎግል የሚለውን እኛ ጎግልን እንጠቀማለን። ጎግል የሚለውን በመጫን ወደፊት እንሄዳለን። ስልካችሁ ፓስወርድ አሻራ ካለው ይጠይቃችኋል። እሱም በመጫን እንግዲህ ወደሚቀጥለው ስቴፕ ይወስዳችኋል። ጎግልን ተጭናችሁ ስልካችሁ ፓስወርድ ካለው ይጠይቃችኋል። እሱም በመሙላት ወደፊት እንሄዳለን ማለት ነው። ቼኪንግ ኢንፎ ብሎ ፓስወርድ ይጠይቃችኋል። የስልካችሁን ፓስወርድ እሱን በመሙላት ወደሚቀጥለው ስቴፕ እንሄዳለን። ልክ ወደፊት ስንሄድ እንግዲህ የሚቀጥለው ስቴፕ እዚህ ጋር ኢሜል አካውንት ከነበራችሁ እዚህ ጋር የምትሞሉበት ቦታ ነው። እኛ ግን አሁን አዲስ ኢሜል መክፈት ስለምንፈልግ ክሬት አካውንት የሚለውን እንጠቀማለን። ፎርጌት ኢሜል አይደለም፣ ክሬት አካውንት የሚል ከስር እናገኛለን። ክሬት አካውንት የሚለውን በመጫን ነው ወደፊት መሄድ የሚኖርብን ማለት ነው። ክሬት አካውንትን ስንጫን ሁለት አማራጭ አለን። ለቢዝነስ እና ለፐርሰናል ዩዝ ነው። ፐርሰናልን እንጠቀማለን። ፎር ማይ ፐርሰናል ዩዝ ለራሴ ለመጠቀም ፈልጌ ነው የሚለውን በመጫን ወደፊት እንሄዳለን። ፎር ማይ ፐርሰናል ዩዝ ነው ወይ ለፐርሰናል ነገር ነው የፈለኩት ኢሜል አካውንቱን መክፈት የሚለውን በመጫን ወደሚቀጥለው ስቴፕ እንሄዳለን። ክሬት ጉግል አካውንት ኢንተር ዩር ኔም በማለት ይጀምራል። ፈርስት ኔም እና ሰር ኔምን እናስገባለን። የራሳችሁን ስምና ወይ አባት ወይ አያት ኦፕሽናል ነው፣ ወይም ደግሞ የራሳችሁንም ስም ብቻ ከሞላችሁም በቂ ነው፣ ምንም ችግር የለውም። ከዛ ኔክስትን በመጫን ወደሚቀጥለው ስቴፕ እንሄዳለን ማለት ነው። አዲል ጀማል ብዬ ጻፍኩኝ። ጀማል የሚለው ኦፕሽናል ነው፣ ስትፈልጉት ሞላላችሁ፣ ካልፈለጋችሁም ኔክስትን በመጫን ወደሚቀጥለው እንሄዳለን። እዚህ ጋር ጥንቃቄ ያስፈልጋል። ዴይ ማንዝ ኢየር ዴይ ላይ ከ18 ዓመት በላይ ያድርጋችሁ ሙሉ ኦልዌይስ 01 የትውልድ ዓመተ ምህረት ጃንዋሪ፣ ፌብሩዋሪ፣ ማርች ብሎ ነው ያለው። የፈለጋችሁትን መሙላት ትችላላችሁ። ኔክስት ላይ ዓመተ ምህረት 1990 1992 1993 የተወለዳችሁበትን ዓመተ ምህረት 2002 2003 2000 የፈለጋችሁትን ዓመተ ምህረት እዚህ ጋር ትሞላላችሁ። ኔክስት ጀንደር አለ። ጀንደር ላይ በመጫን አንዴ ጀንደርን እነዚህን ከሞላን በኋላ ሜል ፊሜል ይላል። ወንድ ሴት ጾታ ፊሜል ሴት ሜል ወንድ በመሙላት ኔክስትን በመጫን እንግዲህ ወደሚቀጥለው ስቴፕ እንሄዳለን ማለት ነው። ዓመተ ምህረታችሁን ስትሞሉ በዚህ መልኩ ከሞላችሁ በኋላ እንግዲህ ኔክስትን በመጫን ወደሚቀጥለው ስቴፕ እንሄዳለን፣ ወይም ደግሞ ወደሚቀጥለው ስቴፕ ይወስደናል። የሚቀጥለው ስቴፕ ላይ ክሬት አን ኢሜል አድሬስ ይላል። ኢሜል አድሬስ ሁለት አማራጭ ለራሱ ይሰጠናል። ከፈለግን እሱን እንመርጣለን። ካልፈለግን ደግሞ ክሬት ዩር ኦውን ጂሜል አድሬስ የሚለውን በመጫን የፈለግነውን እንሞላለን ማለት ነው።
ያ ማለት ከተሰጠን ከሁለቱ ኢሜል አንዱን መምረጥ እንችላለን። አሊያም ደግሞ ቀለል አድርገን በራሳችንም መጻፍ እንችላለን። gmail.com የሚለውን በራሱ ይሰጠናል። የፈለግነውን የምናስታውሰውን ኢሜል አድሬስ በራሳችንም መጻፍ እንችላለን። ከዛ በኋላ ቀይ ካላበራብን ኔክስት እንላለን። ኔክስት ስንል ቀይ ካበራ ግን ያ ማለት ሌላ ሰው ተጠቅሞታል፣ እንቀይራለን ማለት ነው። ኔክስትን በመጫን እንግዲህ ወደ ፓስወርድ በተን ይወስደናል። ፓስወርድ ላይ ስትሮንግ ፓስወርድ መጠቀም አስፈላጊ ነው። ለምሳሌ ሌተር፣ ነምበር፣ ሌተር ማለት ፊደሎችን፣ ቁጥር እና ሲምቦሎችን ምልክቶችን መጠቀም አሪፍ ነው። ርዝመቱም ደግሞ ከ8 በላይ ቢሆን ብዛቱ አሪፍ ነው። 8 ወይ 10 ብታረጉት አሪፍ ነው። እሱን ካስገባም በኋላ እንግዲህ ኔክስት የሚለውን በመጫን ወደሚቀጥለው ስቴፕ እንሄዳለን። ፓስወርዱን ውስብስብ ብዙ መታደርጉ ለማስታወስ የሚበጃችሁን ማድረግ ይኖርባችኋል። ኔክስት ብለን ስንሄድ እንግዲህ ሪቪው ዩር አካውንት ኢንፎ ይለናል። ኢሜላችንን እንድናስታውስ ደግሞ ያሳየናል። ኔክስትን እንጫናለን። ወደሚቀጥለው ስቴፕ እንሄዳለን። ወደሚቀጥለው ስቴፕ ስንሄድ እንግዲህ ፕራይቬሲ ኤንድ ተርምስ ህግጋቶቹን እዚህ ጋር ያሳየናል። እኛ ወደ ተሸርተት በማድረግ አይ አግሪ የሚለው ወይም ደግሞ ይስማማኛል የሚለውን በመጫን ወደሚቀጥለው ስቴፕ እንሄዳለን። ኦልሬዲ ጨርሰናል ኢሜል አካውንት መክፈት። ግን ምን ይቀረናል? ኢሜል አካውንታችንን ማጠናከር መርሳት የለብንም። ኦልሬዲ ተከፍቷል ኢሜል አካውንታችን። ቀጥታ ወደ ሴቲንግ ይመልሰናል። ያ ማለት ኢሜል አካውንቱን ሄደን ፕሌይ ስቶር ላይ ቀይረን፣ ጂሜል ውስጥ ቀይረን፣ ዩቲዩብ ላይ ቀይረን፣ እንዲሁም ቲክቶክ አካውንት በሱ መክፈት እንችላለን። ዩቲዩብ አካውንት መክፈት እንችላለን ኢሜሉን ተጠቅመን። እንዲሁም ደግሞ ፌስቡክ አካውንት መክፈት እንችላለን። ጉግል ፎቶ ላይ መጠቀም እንችላለን። ጉግል ላይ መጠቀም እንችላለን። ብዙ ቦታ ኢሜል አካውንቱን መጠቀም እንችላለን ካሁን በኋላ። ምንድነው የቀረው? ኢሜል አካውንቱን አንድ ኢሜል አካውንት ከከፈትን በኋላ ማጠናከር ይኖርብናል። ያ ማለት 2 ስቴፕ ቬሪፊኬሽን፣ ሪኮቨሪ፣ የተለያየ ነገር አለ። እሱን በሚቀጥለው ቪዲዮ ደግሞ አብረን እናያለን። ምክንያቱም 2 ስቴፕ ቬሪፊኬሽን ከሌለው፣ ሪኮቨሪ ከሌለው ኢሜል አካውንታችሁን አንድ ቀን ልታጡት ወይም ደግሞ ሊጠፋባችሁ ስለሚችል የግድ ማጠናከር ይኖርባችኋል ማለት ነው። እንዴት አድርገን እንደምናጠናክር በሚቀጥለው ቪዲዮ ደግሞ አብረን እናያለን። በጣም በቀላል መንገድ ሴቲንግ ላይ በመግባት ነው እሱንም አብረን የምናየው። ልክ እዚህ ጋር በምታዩት መልኩ እዚህ ጋር በቀላጋ ነው ወይ በየሎ አድርጎ ያሳየናል። 2 ስቴፕ ቬሪፊኬሽን ኦፍ ነው። እንደ የተለያየ ሪኮቨሪ ፎን፣ ሪኮቨሪ ኢሜል ሁሉም ማስተካከል ይኖርበታል። እንዴት እንደምናስተካክል በሚቀጥለው ቪዲዮ ይዤላችሁ የምመጣ ይሆናል። ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።